ሰዎች ያገሉናል ማለት ነው የነሱ የሚያረጉት ነገር ውስጥ ካልገባ እነሱ የሚያረጉት እስካል አይፈልጉም ለምሳሌ አንቺ አሁን እንዲጽድት ብለሽ ማጠጪ ምናምን ማቲ ማጨፍሪ ቦይፍሬንድ ማቲጂ ምናምን ከሆነሽ ያ ግሩፕ ያስቀርሻል ያገለናል ኦፍ ኮርስ ያስቀርሻል ከመሰልሻቸው ጓደኛቸው ነሽ ካልመሰልሻቸው ግን avoid ወይም በዙሪያሽ ያሉ ሰዎች የራሴን ጊዜ ይፈልጋለሁ በጣም የሚሉ ከሆነ በቃ በዛ የሚያምኑ ከሆነ ብቸኝነት ይሰማሻል ወይም ደግሞ እኔም ራሴ ነው የራሴን ጊዜ ይፈልጋለሁ በተደጋጋሚ ብዙ ካበዛሁት የብቸኝነት ስሜት ሊሰማኝ ይችላል ይሄ ስድስተኛው ነው ሰባተኛው ኤግዚስተንሻል ሎንሊነስ ይባላል ይሄ ትንሽ ለየት ያለ አእምሮ ያላቸው ሰዎች ፊሎሶፈርስ ደራሲዎች ብዙ ጊዜ ብቸኛ ናቸው በዚህ ዩኒቨርስ ላይ ብቻቸውን እንዳሉ ይሰማቸዋል አንደርስታንድ የሚያደርጋቸው ሰው ያለ አይመስላቸው ወይ ስለ ህይወት ነው የሚያስቡት ከሞት በኋላ ስላለው ህይወት ነው የሚያስቡት አንደርስታንድ ለማድረግ ዩኒቨርስ ነው የሚያስቡት ያ አንደኛ አይግባቡም ከሰዎች ጋር ስለዚህ ብቸኛ ያደርጋቸው ይሄ ኤግዚስተንሻል ሎንሊነስ ይባላል ስምንተኛው ዊኬንድ ሎንሊነስ ይባላል ዊኬንድ ሎንሊነስ ማለት ከሰኞ እስከ ዓርብ ስራ ይሰራሉ ቢዚ ናቸው አይሰማቸውም ልክ እረፍት ሲሆኑ እሁድ ግራ ይገባቸዋል ብቻቸውን ናቸው ከራሳቸው ጋር ብቸኝነት ቢሰማሽ በእንደዛ አይነት ቀን ነው የሚሰማቸው ወይም ደግሞ እረፍት ሲወጡ ግራ ይላቸዋል ምን እንደሚያደርጉት እረፍቱን ወይኔ ብሰራበት ይሻላል ነው የሚሉት በዓል ሲሆን ካሌንደር ሲዘጋ የዛ ጊዜ ነው ፔኑ ቢሰማቸው ብቸኝነት በጣም የሚሰማቸው የዛ ጊዜ ነው በመሮጥ ውስጥ ረስተውት ስለነበረ ነው ዶክተር ነዛዎች ቢዚ ስለሆኑ አይሰማቸውም በስራቸው በቃ ስራቸው ትዳራቸው ነው ስራቸውን ይሰራሉ ቢዚ ናቸው ስራቸውን ኢንጆይ ያደርጉታል ነገ ስራ የለም ከተባለ ግን ጠዋት ተነስታ የምትሄድበት ግራ ይገባታል ጠዋት ተነስቶ የሚሄድበት ግራ ይገባዋል እኔ ብዙ ጊዜ በበዓል ቢሮ ገባለሁ ትልልቅ በዓል ሆኖ ባለፈው መጽሐፍ እያነበብክ ነበር ያሳለፍከው በጠዋቱም በተለይ እስከ የሆነ ሰዓት እንደዛ ወይ አንድ ጊዜ ደረስ ብዬ እመጣለሁ እህቶቼ ጋር ምክንያቱም ልጆቼ ትልቅ ፋሚሊ ያለ በእናታቸው በኩልና ባህል አላቸው እዛ ይሄዳሉ በዓል እዛ ያሳልፋሉ እኔ ቢሮ ገባለሁ አሁን እኔ ፔንፉል ለኔ ፔንፉል ብቸኝነት ይሰማሃል ማለት እንችላለን ማለት አይሰማም በኋላ እንመጣበታለን የማይሰማቸው ሰዎች አሉ ይሄ ደግሞ ምንድነው ያለሽበት ግሩፕ ራስሽን ለመሆን የማይፈቅድልሽ ግሩፕ ከሆነ ግን የሆነ ግሩፕ አለ እንደበል ጓደኞች ናይት ክለብ የሚሄዱ ናቸው የሚጠጡ ናቸው ጨፈር የሚወዱ ናቸው ጓደኛ ላለማጣት ብለሽ እነሱን ለመሆን ትሞኪ ተፈጥሮሽ ያልሆነው ፌስ ማስክ ታረጋለሽ ልክ እነሱ አክት እንደሚያደርጉት እነሱ እንደሚለው አንቺ አታረጊም ግን እንዲሁ እንደምሳሌ ልክ እነሱ እንደሚጠጡት እነሱ እንደሚለብሱት እነሱ እንደሚያደርጉትን ነገር ለማድረግ ትገደዳለች ልጅቷ ይሄ ፌስ ማስክ ይባላል እና እነሱን ካልመሰልሽ አይወዱም ምሳሌ ልስጥሽ በእኛ ድሮ እኔ እቅም ስለነበር በግሩፕ ሲቀም የማይወደድ ነገር ምን እንደሆነ ልንገርሽ የማይቀም ሰው መጥቶ ቁጭ ሲል ድሮ በሚቀምበት ጊዜ የማይቀም ሰው መጥቶ ቁጭ ሲል ለምጀጅ ያረጋል ተብሎ ስለሚታሰብ ነው ይደብርሻል አይደም እንዲያቦ የሰውዬ ነው የሚባለው አይወዱም የሚቀሙ ሰዎች ገና ቁጭ ስቲ ይሰጡሻል ቅጠሉ ማትቀም ይሆነ ደስ አይላችሁ ብዙ አስተብራለሁ ተይጂ ነበር ሲጠሩኝ ሄድና ቀመጥ ነበር እነሱ የሚቀሙበት ቦታ ላይና ቁጭ ብያያቸዋለሁ አዋራቸዋለሁ ያው ነው ያልቀምም ስለዚህ አይቻቸው ምናምን አውርቼ ወጣ ነበርና ደብራቸው ነበር ወይ ይላሉ ግን በጭራሽ በመቃም አንስማማም ብዙ ችግሮች አሉት ከቻላችሁ አትቃሙ እሺ ከዛ 11ኛ ኢሞሽናል ሎንሊነስ ዶክተር ግን ይሄኛው እንዴት ነው ብቸኛ የሚያደርገው ሰዎች ያገሉናል ማለት ነው የነሱ የሚያረጉት ነገር ውስጥ ካልገባ እነሱ የሚያረጉት እስካል አይፈልጉም ለምሳሌ አንቺ አሁን እንዲጽድት ብለሽ ማጠጪ ምናምን ማቲ ማጨፍሪ ቦይፍሬንድ ማቲጂ ምናምን ከሆነሽ ያ ግሩፕ ያስቀርሻል
ያገለናል። ኦፍ ኮርስ ያስቀሩሽ። ከመሰልሻቸው ጓደኛቸው ነሽ፣ ካልመሰልሻቸው ግን ታይቮይድ ታትደውይለት ምናምን ይባላል። ያ ከግሩፑ ብቸኛ ያረግሻል። ይሄም የሚቅመው ግሩፕ ካለ ከዛ የሚቃምበትን ቀን አይነግሩሽም። ማትቅሚ ከሆነ እንድትመጪ አይፈልጉም እና ይሄ ብቸኛ ያደርጋል ለማለት ነው። 10ኛ ፌስ ማስክ ሎንሊነስ ነው የሚባለው። ከዛ ኢሞሽናል 11ኛ ኢሞሽናል ሎንሊነስ ነው። ኢሞሽናል ቅድም ያልሽው ቅድም በጣም ቆንጆ አድርገሽ ያቀረብሽው ትዳር እያለ ልጆች እያሉ ጓደኞች እያሉ ቤተሰብ አክስት፣ አጎት፣ ልጅ ምናምን እያለ የሚሰማሽ ብቸኝነት ነው። ስሜት ነው። ሕክምና የሚያስፈልገው ስሜት ነው። ፔይንፉል ነው። አሉ ሰዎች እኮ በዙሪያሽ ጥሩ ሰዎች፣ ግን ብቸኝነት በጣም ይሰማሻል። ኢሞሽናሊ ኮኔክት ማድረግ አለመቻል ነው ይሄኛው ብቸኝነት እና ከባድ ነው። ካውንስሊንግ የሚያስፈልገው ነው ይሄ። የመጨረሻውና 12ኛው ክሮኒክ ሎንሊነስ ይባላል። ክሮኒክ ሎንሊነስ ማለት ለረዥም ጊዜ የቆየ ብቸኝነት ስሜት ነው። የሚገርም ነገር ልንገርሽ፣ ሳይንቲስቶች ያሉትን የዚህ አይነቱ ብቸኝነት አንድ ሰው በቀን 15 ሲጋራ የሚያጨስ ሰው የሚደርስበት የጤና ጉዳት ይሄ ብቸኝነት ያለባቸው ሰዎች የዛኑ ያህል ጉዳት ይደርስባቸው። ሌሎች ህመሞች የሚያሰቃዩትን ያህል አንዳንዶች ካንሰርን ሁሉ ሜንሽን አድርገዋል። የሚያሰቃየውን ያህል ክሮኒክ ሎንሊነስ ያሰቃያል ብለው ይሄ ማለት ሳይንስ ነው፣ ሪሰርች ነው። እና ክሮኒክ ሎንሊነስ ለረዥም ጊዜ የሚቆይ ብቸኝነት ስሜቱም ከዛ በአካል ሰዎችም አለመኖር ይሄ በጣም ትልቅ በሽታ ነው። ቅድም ያልናቸውን ችግሮች ያመጣል፣ እድሜ ያሳጥራል፣ ብዙ በሽታዎች ምክንያት ይሆናል። ስለዚህ እንደ ችግር አንስተነው ዛሬ መፍትሄ ስለምንፈልግለት ነው። በጣም ሰዎች ዝም ብለው እንደ ጥሩ ነገር አይተውት እንዳይቀመጡ ነው። በጣም አዎ፣ እንዳልከው ዶክተር አሁን አነሳን እንግዲህ ምክንያቶቹን አነሳን፣ ከዛ ደግሞ የብቸኝነት አይነቶቹን አነሳን። በዚህ ውስጥ በምን አይነት የብቸኝነት ህይወታችንን እየመራን እንደሆነ፣ የብቸኝነት ስሜት ሲሰማን ደግሞ ምን አይነት የብቸኝነት ስሜት እየተሰማን እንደሆነ አሁን ባነሳናቸው ነጥቦች ውስጥ ራሳችንን መለየት እንችላለን። እና አሁን መጨረሻ ላይ እንዳልከው ወደ መፍትሄው ወይም ደግሞ ሰዎች ብቸኝነት ስሜት ውስጥ የሚሰቃዩ ከሆነ ራሳቸውን በብቸኝነት ስሜት ውስጥ ካገኙ ምንድነው ማድረግ ያለባቸው ወደሚለው ሀሳባችን ነው የምናመራው በቀጣይ። የመጀመሪያው ማስቀመጥ ያለብን ነገር ብቸኝነት ችግር እንደሆነ፣ ይሄ ሶሊቲዩድ መርጠን የምናደርገው ሳይሆን ብቸኝነት ስሜቱና በጣም ብቸኛ መሆን ችግር እንደሆነ ካወቁልን ተመልካቾቻችን፣ ዓለም አቀፍ ችግር እንደሆነም ከተረዱ አሁን ወደ መፍትሄው እንሂድ። የመጀመሪያው you have to enjoy yourself ብቻሽን በምትሆኝበት ጊዜ መጀመሪያ ሰዎች በሌሉበት ሰዓት የብቸኝነት ስሜት ከመኖር ይልቅ ከጵኒኤል ጋር ፕሬዘንሷን ኢንጆይ ማድረግ መለማመድ አለበት። ብቻችንን በምንሆንበት ጊዜ ያንን ብቸኝነት ኢንጆይ ማድረግ፣ ለምሳሌ በማንበብ ዶክመንተሪ በማየት በመጸለይ ሜዲቴት በማድረግ እንደዛ የራስሽን ፕሬዘንስ ኢንጆይ ማድረግ መለማመድ ጥሩ ነው። አሁን ዲያስፖራ ወገኖቻችን አሉ። ሰው ብዙ ባጠገባቸው ላይኖር ይችላል፣ ግን ብቻቸውን በሚሆኑበት ጊዜ ያኛውም ይሰበራል፣ ከሰው አለመኖርም ይሰበራል። ግን ብቻሽን በምትሆኝበት ጊዜ ኢንጆይ ለማድረግ ሞክሪ። ሰው በሌለበት መጀመሪያ ብቻ ሆነን ያንን ጊዜ ኢንጆይ ለማድረግ መሞከር አለብን። ሁለተኛው መፍትሄ ጓደኞችን ማፍራት። ሆን ብለሽ ጥሩ ሰዎች ሲያጋጥሙሽ ጓደኞችን አፍሪ። አዳዲስ ጓደኝነት እኮ ማፍራት ይቻላል። አዳዲስ አይደለም ይቻላል እንዴ? በጣም ዶክተር፣ እኔ ላለሁኝ በጓደኝነትና በሰው በህይወቴ ባለፉ ነገሮች ውስጥ አምኛለሁ። ከዛ በኋላ እግዚአብሔር በጣም ሰዎች እንዲሰጠኝ ፈልጋለሁ በህይወቴ ውስጥ። ሰው ስል ደግሞ ይሄ የትዳር አይደለም ወይም የትዳር ብቻ አይደለም። ያም ከሆነ ጥሩ፣ ግን ከዛ ውጭ የምታገኛቸው ሰዎች በሙሉ ህይወት ውስጥ የሚጨምሩልህ ነገር አለ፣ የሚያደርጉልህ ነገር አለ ጓደኛ ሲሆኑ። አሁን ላይ እኔ ላይ ራሱ ያየሁት ነገር ምንድነው? በጣም የሚያዝናናኝ ነገር ከሰዎች ጋር ቁጭ ብሎ ማውራት ነው። ኢንጆይ ማድረግ ጀመርሽ? በጣም በቃ አሁን ሰዎችን ካፌ ቀጥሬ
ቡና እየጠጣው ስለሆነ ሀሳብ ማውራት፣ ስለ ህይወት ማውራት፣ መነጋገር፣ ረጅም ሰዓት ለዛ ነገር መስጠት አሁን በጣም የሚያስደስተኝ ነገር ነውና ጓደኛ ዙሪያዬ ማፍራት፣ አዲስ ሰዎችን መቅረብ፣ አዲስ ሰዎችን ወደ ህይወቴ ማምጣት በጣም ነው ደስ የሚለኝ።